አገሬን መጀመሪያ ወዳታለሁ ከዚህ በኋላም ለሷ ሰዋለሁ ሞን ያለበትን ነገር እንዳለ አደርጋለሁ በታማኝነት አገለግላታለሁ እኛም ግዳጅ ያለብን ይሄን ለማስከበር ደሜን ቢፈስ አጥንቴን ቢከሰከስ ምንም እንተምለው ነገር የለም ሀገሬ ሰላም እንድትኖር ለዘላለም ጸንታ ማለት ነው መስዋዕት ለመሆን ዝግጁ ነኝ ከዚህ በፊትም በወሰድነው ስልጠና አሁንም ተጨማሪ ስልጠናዎችን ወስደናል በአካል ብቃትም በተለያዩ በውጊያ ስልቶችም ራሳችንን ያጠነከረን ሰራዊት ነው ለኢትዮጵያ ለዋላይነት ለወደፊቷ ለሚመጣው ሁሉ ነገር እኛ ወደፊት ቀርመን ዋጋ ልንከፍል ተዘጋጅተናል የሀገር ባንዶች ለመመከት እንግዲህ መከላከያ ሰራዊት ምንም ለነሱ መልስ ለመስጠት አያንስም ምክንያቱም እነሱ በየጉጡ በየጉራንጉሩ እየተደበቁ የሀገራችንን ሰላም የሚነሱ ቡድኖች ናቸውና እነሱን ደግሞ ዋጋ ለማስከፈል ችግር የለውም እኛ ወጥተናል ሰልጠነናል እነሱን መልስ ለመስጠት ዝግጁ ነን አገራችን ሉዓላዊነትን ያነሳል አለም ደግሞ ያስጠብቃል የሚባለው የትኛውም ነገር ራሳችንን ሰውተን ያንን ነገር ለማድረግ ዝግጁ ነን ሁለተኛ ነገር ደግሞ አባቶቻችን ባደዋም ይሁን ያሳዩንን ጥንካሬና አገራችንን በምን መልኩ ዛሬ እንዳደረሱን ሂስትሪ ሰምተን አውቀናል ዛሬ ደግሞ እኛ ባለኛ አቋምና ጓደኞችም ያለቻቸው አብዛኛው ጓዶቻችን የሚሉት ምንድነው እሱ ታሪክ ሰሚ ሳይሆን ታሪክ ሰርተን የምናልፍበት ጊዜ ዝግጁ ነንና ለዛ ሆነን ተዘጋጅተናል ወደ ሀገራችን ስንሄድ ይህንን በተግባር እንደምናሳይ እርግጠኛ ነኝ ማለት ነው ጦሩ በሚገርም ሁኔታ በጣም ያለፈውን ታሪኮችን በማንሳት ብዙ ነገሮች የተረዷ ነገር አለ አሁን የምሰጠን ግዳጅ በሚገባ ሁኔታ ለመወጣት እኛም ዝግጁ ነን ጦሩንም በዛው ልክ ቀርጸን ነው ዕውቀት አቅም እንዲይዝ አድርጌ ነው ያስመረቅነው ዛሬ ስለዚህ በሚገባ ሁኔታ የምሰጠን ግዳጅ ከበላይ አካል ተቀብለን የሚመጣውን ነገር በሙሉ እንዋጣለን የሚል እምነት አለ ስልጠና ተልኳችንን በብቃት ለመፈጸም አቅም የሚፈጥርልን አንዱ ትልቁ መሳሪያ በመሆኑ ሁለንተናዊ ብቃታችንን ለማሳደግ እየሰለጠንን እንዋጋለን እየተዋጋን እንሰለጥናለን ለላቀ ግዳጅ እንዘጋጃለን እናንተ የወሰዳችሁት ወታደራዊ ስልጠና የዚህ አካል በመሆኑ በመሰልጠኛ ቆይታችሁ ያገኛችሁትን መነሻ አቅም በመጠቀም በምትመደቡበት አሃድ ገብታችሁ ከነባሩ ሰራዊቱ የምታገኙት ልምድና ተመክሮ ጨምራችሁ በየጊዜው አቅማችሁንና ብቃታችሁን በማሳደግ የምትሰጣችሁን ህገ መንግስታዊ ተቋማዊ ተልዕኮ የጀግንነት አርበኝነት እሴት ታጥቃችሁ ህዝባዊ ባህሪ ተላብሳችሁ በታዛዥነትና በጽኑ በዲሲፕሊን እንድትወጡ አሳስባለሁ